አተኛኘት እያዩ ነበር። ሀና ከአባቷ ስር ጠቅለል ብላ ተኝታ ነበር። አባቷ በጠና ታመው ይገኛሉ ሐኪም ቤት ላይ። አሴርና ተምቹም መጥተው የሀናን አተኛኘት እያዩ ነበረ። ኩርትም ብላም ነበር የተኛችው። ተምቹም አያትና እንዴት አባቷን የምታምረው እንዴ! በዚህ እንደዚህ እንዴት ነው የደቀሰችው እያለ ያደናንቃል አተኛኘቷን። አሴር መረ ስነ ስርዓት የኑሮ አንተ ልጅ ተኝታለች እኮ እንደዛ ይባልም አትልገፋት ቢለው ተምቹ ግን ምንም እየሰማ አይደለም። ሀናም ከደቂቃዎች በኋላ ትነሳለች። ሀና ሰላም ነሽ ይላታል አሴርም። አባቴን እኮ ከዚህ በኋላ ማስወጣት አለብሽ፣ እዚያ ግን ቤት መቆየት የለበትም አሉኝ አንተ ከወጣ በኋላ ትለዋለች። ለምን እንዴት ይላል። ትናንትና እኮ ወይዘሮ ሜላትን ከእግሯ ስትደፍቼ ወድቄ ስለ አባቴ ሕክምና እርዳታ እንድጠይቀው ብለምናት ምንም እሺ አላለችኝ። ምንም ሳይመስላት አስወጣችኝ ከቤቱ አለችው። ተምቹም በቃ ትጨነቅ የሰርቅም ቢሆን አባትሽም ይታከማል እያላት ነው። አሴርም እንደዚህ ስለ ስርቆትማ ከሀና ፊት አታውራ እያለ ቢጠቅሰውም ተምቹም ምንም እየገባው አይደለም። በአክ ከሷ ፊት ሲሆን እንደዚህ አትሸፋፍን አለው። ተምቹም አባትሽ ከዚህ ሆስፒታል ሳይታከምማ መውጣት የለበትም ካልሆነ ይህን ሆስፒታል ማንቀጥለው ብሎ በንዴት ጥሏት ወጣ። አቶ መስፍንም በጠዋቱ ወደ ቤቱ ተመልሶ ነበረ። ሰላም ስታዩም በጣም እንዲያባየ እንዴት መጣ ብላም ጠየቀችው። ቆይ መጀመሪያ እንኳን ደህና መጣ ነው የሚባለው ወይስ ደግሞ ጥያቄ ነው የሚጠየቀው? ለማንኛውም ቤት አይደለ እኔማ እኮ ለምርመራ እንድደርስ ብዬ በጧቱ ነበረ ትኬት የቆረጥኩት። ነገር ግን የቆረጥኩበት ትኬት ፕሌኑ ሞላና ድንገት ዘገየው ይላታል። ፕሌኑማ ሰልጥኗል፣ የሰለጠነ ነገርማ ይች አይደል ያለችን በማለት ሀናም ሰላም ተደሰተች። ለማንኛውም ሻወር መውሰድ አለብኝ ሂጂና የሆነ ነገር አቀብኝ እያላት ነው። ሰላም ጥያቄም ጠይቀዋለች። እኔ የምልህ አባዬ ለምንድን ነው ግን ሀናንና እርግብን እኩል ያያቸው? ቢያንስ እኛ እንኳን ሀናን እህታችን ናት ብለን የገመትነው ለረጅም ጊዜ አብራን ስለቆየች ነው። አንተ ግን እኩል ተቀራራቢ ሰዓት ነው የምታውቃቸው ብላም ጠየቀች። ለምን እንደሆነ ባላቅም ሀናን ነው ቀልቤ የወደደው፣ እርግብን ምንም አልወደዳትም። ሲጀምር እናትሽ ራሱ ቀልቧ የሚነግራት ሀና እንደሆነች ነው ልጇ። እሷ ማመን ስለማትፈልግና ግትር ስለሆነች ነው እንጂ አላት። እኔ የምልህ አባዬ ታዲያስ የገጠር ሰዎች እንዴት ናቸው ብላም ጠየቀችው ሰላም። እነሱ እርጥብ ከደረጉ እየበሉ ምን ሊሆኑ ይችላሉ ብሎ መለሰ። ምን ማለት ነው አለችው። እሸቱንና የበሰለውን እየበሉ ማለት ነዋ ብሎ መለሰላት። ምንም አላመጣም ብላ ጠየቀችው። ለማንኛውም ተነስቼ ሻወር ልውሰድ አለና ተነሳ። ሀናም ወደ ዶክተሩ ክፍል አመርታ ነበር። ዶክተሩም ሀና እንዴት መጣሽ ብሎ ጠየቃት። ስለ አባዬ ላናገር ነው ይዘሽው ልትወጪ ነው አላት። እንዴት ንሾም ወጣ ሁኔታውን እኮ እያወቅው በዛ ላይ ደግሞ ልትረዳኝ ይገባል ብላም ጠየቀችው። ይህ እኮ የግል ሆስፒታል ነው እንደፈለገሽ የምትንሸራሸርበት አይደለም። በዛሬ ወይዘሮ ሜላት እንግዲህ እርዳታሽን አልፈልግም ካለች እኔ ምንም ላግዝሽ የሚችለው ነገር የለም አላት። አባቴ መዳን ካለበት ይድናል ግን ደግሞ ከፈጣሪና ከሰው ማን እንደሚበልጥ እናያለን ብላ ዝታበትም ወጣች። ዶክተሩም ለችግርሽ መፍትሄ ፈልገሽ አቅም ስታጭ ወደ እኔ መተሽማ እንድትዝችብኝ አልፈቅድም ብሏል። ዶክተሩም እንግዲህ በፈጣሪ ይህን ያክል እምነት ካለሽ ሲጀምር ቀጥታ ወደ ሐኪም ቤት መምጣት አልነበረብሽም፣ ከዛው ከቤትሽ ሆነሽ ማሳከምና ማዳን ትችይ ነበር አላት። የሆነ ስራ እየተካሄደ እንደሆነ ከዚህ ሆስፒታል ውስጥ አይምሮ የሚባል ነገር አለ፣ ይሄ ነገር እንዴት ነው አይወቅስም አለችው። ሀናም እንግዲህ ከሰውና ከፈጣሪማ መድኃኒዓለም ይበልጣል ብላ ተለወጣች። ዶክተሩም እንግዲህ እስኪ ከአንቺና ከፈጣሪ ማን እንደሚበልጥ አብረን እናያለን ብሎ ዝም አላት። ሰላም እና ምናሴም ወደ ሆስፒታል መጥተው ነበር። የሀናን አባት ለመጠየቅ ሄደውም አሴርን አግኝተውታል። እሺ ታማኙ ሌባ አለ እንዲ ያለችው። ምናሴም የሀና አባት እንዴት ነው የሚያሳዝነው፣ እናቴ ብታዩ እንዴት ታዝን ነበር አለ። አሴርና ሰላም ስለሚተዋወቁ ወንድሟ ምናሴ ለምንድን ነው ግን ይህን ልጅ እንዴት ቀረብሽው እንዴት ተዋወቅሽ ብሎም ጠየቃት። ሀና ያላስተዋወቀች ሰው የለም ብላ ነገረችው። በተጨማሪም በጣም ታማኝና ጥሩ ሰው እንደሆነ ነገረችው። አሴርም ለማንኛውም የሆነ ነገር ይዤላችሁ ልምጣ እስከዛ ጠብቁት የሀናን አባት ብሏቸው ጥሏቸው ወጣ። እህትና ወንድም ተጨንቀዋል። እድሜ ለማዬ ላታስጨርስ ነገሩን ጀምራ እንደዚህ ያደረገቻቸው እያለች እንግዲህ ስለ ሀና እያሰቡ ነው። አቶ መስፍንና ባለቤቱም እያወሩ ነው። አቶ መስፍን ሚስቱን ለማዋራት ጠጋ ጠጋ እያለ ጥሩ ቃላቶችን እየተናገረ የድሮ ትዝታዎችንና አሁን ያሉበትን እንዲሁም እንዴት ብለው ከዚህ ደረጃ ላይ እንደደረሱ ለማናገር ሞክሯል። ሜላት ግን ሰውዬ ምንድነው ዳርዳር የምትለው? የፈለገውን ነገር ተናገር። ዙሪያ ጠምጥም የሚሄደው መቼም እንዴትና እንዴት እንደነበር ለማስታወስ ነው አይደለም
እኔ በአንቺ አንድም ቀን አፍሬብሽ አላውቅም። እንኳን አሁን ላይ ሁሉ ገንዘብ እያለንና እንደውም እነዚህ ልጆች እያሉ ያኔ እንኳን ምንም ነገር ሳይኖረን አፍሬብሽ አላውቅም ይላታል። የሀናን አባት ለምንድነው አስጀምረሽ እንደገና ያቋረጥሽው ይላታል። በገንዘቤ ምንም ነገር የማድረግ መብት አለኝ፣ እኔ ደግሞ እከፍላለሁ ካልኩት በላይ ከፍዬላታለሁ ብላ ዞር በል በጠዋቱ አትጨቃጨቃይ ብላ እንግዲህ ገፍትራ ወጣለች። ሀናም ዶክተሩን ካናገረችው በኋላ ወደ አባቷ ስትመለስ እነ ሰላምን አግኝታቸው ነበር። ታዲያስ ምን አሉሽ ብሎም ጠየቃት። ይዘሽው ውጭ አለኝ አለች። ሰላምም አሁንስ እማዬን ግዳያት ግዳያት አለኝ አለች። ሀና እንደዚህም አይባልም እያለች ነው። ምላሴም እንግዲህ ሀና ራሽን መጣል የለብሽም አንቺ ስለተጨናነቅሽ አባትሽ አይድንም እያላት ነው። ነገር ግን ሀና ፈጣሪ አይበለውና እግዚአብሔር አይበለውና አባቴ ቢሞት እኔ እንዴት ነው መሆን የምችለው ብላ መረር ብላ ታለቅሳለች። ሁለቶቹን መቋቋም ያቅታቸውና ሰላምን ስልክ ማናገር አለብኝ ብላ ወጣች። ተምቹና አሴርም ተገናኝተው እንግዲህ በጧቱ ደግሞ ያለምንም ቁርስ ይህን ሲጋራ ትቅማለ እንዲህ እያለው ነው። ተምቹም እንግዲህ ቀልዶበት ነበረ። አሴርም ቆይ ተምቹ ግን እኔ የማላውቀው የፍልስፍና ትምህርት ቤት ገብተሃል እንዲህ እያለው ነው። አሴር እንግዲህ ተምቹ የገጠመበትን ነገር እና የገጠመው ችግር እንዲጠይቀው ምንድን ነው ችግር ለምንድን ነው እንደዚህ የምትሆኑ ብለው የጠይቀው ምንም አልመለሰለትም። ተምቹ ዘወር በል ብገለኝ እና ብገለግለኝማ እየተሻለ ነው። እኔ በጣም ትልቅ ኃጢአት ሰርቻለሁ። ይህን ኃጢአት ደግሞ ለማስተካከል ግዴታ መሄድ አለብኝ እንዳትከተሌ ብሎ እንግዲህ ጓደኛውን መንገድ ላይ ወርውሮት ነበር የሚሄደው። ሰላምም እንግዲህ አባቷ ነበር የደወለላት። ወደ ሐኪም ቤት መጥቶ ደስታ ነግሯታል። የሀናን አባት ሙሉ ለሙሉ ወጪ እኔ ሸፍነዋለሁ። እስካሁንም ሲጀመር ዝም ያልኩት በእኔና በሜላት ያለው ችግር እንዳይከፋና እየሰፋ እንዳይሄድ ብዬ ነበር። ነገር ግን አሁን ላይ ነገሮቹ እየሻከሩ መጥተዋል። ግን ደግሞ እሱ ሲሞት ዝም ብዬ ማየት የለብኝም። እሱ አንድ ነገር ከሆነ ለልጆቿ አደጋ ነው። ስለዚህ ወጪውን ሸፍኛለሁ ብሏታል። ሰላምን በጣም ትደሰታለች። ሀና የት ናት ብሎም ጠየቃት። ዶክተሩ ውጭ ስላላት በጣም እያለቀሰች ነበር አለች። መስፍንም ወደ ዶክተሩ ክፍል በመሄድ እያናገረው ነው። እንዴት መጣ? ክፍለ ሀገር እኮ እንደሄድክ ሰምቻለሁ አለው። ስለ ዲኤንኤ ምርመራው መቼም ብትጠይቀኝ አይደለም ብሎ መጣ። እሱም እንዳለፈና ጊዜው እንደሄደ አውቃለሁ። ስለምን ልጠይቅ እችላለሁ? ምን ጠብቀ ነበር ይለዋል። ቢያንስ እንኳን ምስጋና። ዶክተር አንተ ስራን የምትሰራው መቼም ከሰዎች ምላሽ ጠብቀህ እንዳልሆነ ተስፋ አደርጋለሁ አለው። እሱስ ልክ ነው ይለዋል። የመጣሁት ስለ ሀና አባት ነው ይለዋል። መብትና ግዴታ ይናውቃለሁ። አንድ ሐኪም ቤት ሲመሰረት መጀመሪያ ለሰዎች ነው ቅድሚያ የሚሰጠው። ይህን ነገር ደግሞ በደንብ ጠንቅቄ ያውቃለሁ ብሎም ነገረው። እናንተ በሀና አባት ያደረጋችሁት ነገር ተቃራኒ ነው ይለዋል። መስፍንም ችግር ለመፍጠር አይደለም ከዚህ የመጣሁት እኔ መስፍን ነኝ፣ እሷ ሜላት ነች። ሜላት እንግዲህ የራሷ ፍላጎት እንዳላት ሁሉ እኔም የራሴ ፍላጎት አለኝ፣ ምንም እንኳን ባልና ሚስት ብንሆንም ብሏል። ሰላምን በደስታ ሀና ወዳለችበት መኝታ ክፍል አመርታለች። ደስ የሚል ዜና መጥቶላቸው አለቻቸው። አቶ መስፍንም እንግዲህ ሰነዶችን እያየ ነው፣ ሊከፍልም ዝግጁ ሆኗል። ምላሴም እንግዲህ ይህን እኮ አዲስ ጫማ የለበሰች ልጅ አይተሽ ስለሷ ልትነግሪኝ ይሆናል ይላታል። አንተ ደግሞ እኔ ሕፃን ነኝ እንዲ አላቸው። ሰላም ጉዳዩን እንግዲህ በአጭሩ መናገር አልፈለገችም። አሲርና ሀና እየገመቱ ነው። አሞት ነው እንዴ? አረ አይደለም። ሊጠይቅሽ ነው? አረ አይደለም። ወንድሟን በጣም ምስልችት አለውና ለማንኛውም አንቺን ከምጠይቅሽ እኔ ራሴ ደውዬ አልጠይቀውም እንዴ ብሎ ስልኩን ሲያወጣ ነገረቻቸው። ይህን ያህል ካጓጓችሁማ ይበቃችኋል፣ ተረጋጋላቸው። የሀናን አባት ወጪ ሸፍኖ ሊያሳክመውን አለቻቸው። ደስታውን ከነገረቻቸው በኋላም ልጆቹ በጣም ነበር የተደሰቱት። ወይኔ አባዬ ምን አይነት አባት ነው ያለኝ እያለም ነበረ። እንግዲህ የሰላም ወንድም ሀናም ፈጣሪውን እያመሰገነች ነው። ዶክተሩም እንግዲህ ለወይዘሮ ሜላት ይደውልና ባለቤትሽ ወጪውን ሊሸፍን ነው ሊታከም ነው ይላታል። ወይዘሮ ሜላት ግን በጭራሽ ሊሆን አይችልም ትላለች። የምትፈልገውን ገንዘብ ያክል እከፍልሃለሁ፣ በጭራሽ ግን እንዳታረስ እንዳታክመው እያለች እንግዲህ በተደጋጋሚ ዶክተሩን ለመግዛት እየሞከረች ነው። ዶክተሩም እኔ እኮ የአንቺ ተቀጣሪና የአንቺ ስራ ስር አይደለሁም ይላታል። ዶክተሩም እንግዲህ እናንተ ሀብታሞች በቃ በገንዘባቸው ሁሉን ነገር ማድረግ ነው አይደል የምትወዱት አላት። ባለቤትሽ መብትና ግዴታውን ጠንቅቆ ያውቃል ብሎም ሲያሞግሳት ትናደድና ወይዘሮ ሜላትም ስልኩን ከጆሮ ላይ ትዘጋዋለች። ተምቹም እንግዲህ ከአሲር በጣም እየሸሸ ነበርና ምንድነው ችግር ንገሬ ብሎም እንዲነግር አድርጎታል። እውነቱን መስማት ትፈልጋለህ? አዎ የሀናን መስቀል የሰረብኩት እኔ ነኝ። አንድ ሰይጣን የሆነ ጓደኛ መጥቶ ወርቅ እናገኛለን ብሎ እንድሰርቀው አደረገኝ። መጀመሪያ ሳላውቃቸው ፍቅረኛ እና አባቷን ብሎም ነገረው። አሲርም በጣም ይናደድ